ብዙ ቲኔጆች ማለት ነው በዚህ ሰዓት ህይወታቸው ላይ ምን ማድረግ ይፈልጋሉ መሰለኝ? ከሀገር መውጣት። ይሄን ነው ብዙ ሰው ላይ አንዳንዴ እኔም ላይ ማየው ነገር እና ይሄን ነገር ላደርገው ብዬ ነበር የሆነ ቀን። ግን አንዳንዴ ምን ተማርኩ መሰለኝ? ኦፖርቹኒቲዎችን ክሊርሊ ካያቸው ነገሮች ሁሉ እንደሚሳኩልን ማወቅ አለብን። እና ይሄ ነገር ሪላይዝ ያደረግነው ማለት ነው አሜሪካ ውስጥ ሄደን የሆነ ነገር እናደርጋለን። ከዛን ህይወታችን ራሳችንን እንመራለን። ከዛን ገንዘብ ወደ ሀገር ቤት ወደ ኢትዮጵያ ልካለን። ከዛ ቤተሰቦቻችንን እናስደስታለን የሚሉ ሰዎች አሉ። እና ፖስብል ማድረግ ትችላለህ። ግን አንድ ክሊር እንዲሆን የምፈልገው ነገር ምን መሰለህ? ያ ነገር ስታረገው እንደ ኖርማል አሜሪካን አስብ ውስጥ። ለምሳሌ ኖርማል አሜሪካ እንዴት እንደሚኖር ልንገርህ። ጠዋት ስራ 11 ሰዓት ይመለሳሉ። 9 to 5 ጆብ እንደሚሉት ማለት ነው። እነዛን ስራዎች ነው የምሰራው እና ይሁና የተሻለ ዶላር ያገኛሉ ከኢትዮጵያ። ያ ሮንግ ቲንግ ነው። እና ህይወትን እንደዚህ አይነት ነገሮች ታውቃለህ፣ ሰርቫይቭል ይባላል። ወይም አሁን ልብላ ሌላው ለፊውቸሩ ልታው የሚለውን ነገር የምታስብ ከሆነ ሁሉ ጊዜ ፌድ አፕ ነው የምታደርገው። እና ለዛ ነው ብዙ ሰዎች ሀብታም ማይሆኑት እና ደስተኛ ህይወታቸው ላይ ማይሆኑት። ለዛ ነው መረዳት አለብን። ግን አንዳንዴ የራስ ቦስ መሆን ማለት ነው። የራስ ቦስ አሜሪካ ውስጥ ሆነ ማለት ነው። ለምሳሌ ሄድ ከአሜሪካ ለራስ ለሌሎች ሰዎች ተቀጣሪ ሳትሆን ወይም ለነሱ ተቀጣሪ የምትሆነው ገንዘብ እስከምታጠራቅም ድረስ ቢሆን one of the best thing ነው የሚባለው። one of the best entrepreneurship ብዬ ነው እኔ ለአንተ ዲቨሎፕ ማድረግልህ። እኔ ሳይሆን just simple way ማለት ነው ራስ የምቀይረው። እና ያን ታደርጋለህ። ግን ሁልጊዜ የምትሰራው ስራ ሴፍ ነው፣ ሰርቫይቭ ለማድረግ ነው። ወይም ዛሬ ብላ ለፊውቸሩ አላስብም። እና የዛኔ ምን ትሆናለህ መሰለህ? ህይወት ላይ ደስተኛ እያልሆንክም ደስታን እያጣክ የምትመጣው። ምክንያቱም ኦብቪየስ ነው፣ ሰርቫይቪንግ ጌም ነው የምትጫወተው። እና ህይወት ላይ ማተር ማድረግ ያለብህ እስካሁን እስከ 21 ዓመት የተማርኩት ምን መሰለህ? የራስ ቦስ ካልሆንክ የምፈልገውን ነገር አታደርግም። ለምሳሌ አንዳንድ ሰዎች ዱባይ ሄደው፣ ለምሳሌ ብዙ ሙስሊሞች ዱባይ ሄደው መጎብኘት የሚፈልጉ የሆነ እንትን አለ። ይሄ የሙስሊሞች ነገር ነውና ይሄ ትልቁ ኪዩብ ነገር እሱን እና ያን ዲማቸው ያንን ጀስት ትእዛዝ ነው። ግን ኦልሬዲ ራይት ያን አቺቭ ማድረግ አይችልም። አንዳንዶቹ ደግሞ አሉ አቺቭ ማድረግ የሚችሉ እና ኢቭን ለዛ ብለህ ነገሮችን ኤክስኪዩት ብታረጋቸው ማለት ነው የራስ ቦስ ሆነ የምፈልገውን ነገር እንደምታገኝ እና ምንም አይነት ነገር እንደማታመጣ ነው። አሜሪካ ከሄድክ የሰዎችን ስራ ትሰራለህ ትላለህ፣ ግን ሰርቫይቪንግ ጌም የምትጫወተው። እና በተለይ ቲኔጅ ኮንክ ማለት ነው ወይም ጓደኞች አሉ ምናምን እና ወደ ሀገር ቤት መጥተህ ፍሌክስ ለማድረግ የምትሞክር ልትሆን ትችላለህ። ግን ያ ነገር እንደማይጠቅም ብዙ ጊዜ መረዳት አለብህ። ምክንያቱም ያ ኪክ ዶፓሚን ነገሮችን ለማድረግ ማለት ነው። አንድ ቢገስት ሴልስ ሌሰን የተማርከው ማለት ለምሳሌ ሴልስ ላይ በጣም አሪፍ ከሆንክ የማት ገንዘብ ታብሳለህ ማለት የማት እና አንዱ ልጅ ማድረግ መሰለህ ይሄ የሆነ ልጅ ሴልስ አንዱ ልጅ ማድረግ መሰለህ ዛሬ ወደ 20,000 ወይም ወደ ስንት መሰለህ 2 ሚሊዮን አግኝቷል። እና እሱን ስፔንድ አደረገው መሰለህ። ጓደኞቹን ሰበሰበ፣ ጠራና በሉ ጨረሱና እኔ ነው የምከፍለዋል እና ከፈለ። ወደ 15 ምናምን ሺህ ዶላር ሆነ እና በኪሱ የቀረውን ገንዘብ በኋላ ቤቱ ገብቶ ሲያየው በጣም ከፋው። እና
ጀስት ልክ ያሰብኩት ነገር ቦሪንግ ላይፍ ነው የምትኖረው። ቦሪንግ ላይፍ አሜሪካ ሄጅ እንደዚህ ያደርጋለሁ፣ ራፕ ዘፈን ከፍታለሁ። ቦሪንግ ላይፍ ነው የምትኖረው። ግን ቦሪንግን ራስን መለወጥ የምችለው ራስ ላይ ዲቨሎፕ ለማድረግ ማለት እና መቼም እንዳስረሱ በእናት ከሀገር ቤት ውጣ ምናምን የሚሉ ሰዎች አንዳንዴ ሪላይዝ ማያደርጉት ማለት አንተ ዶላር ታገኛለህ። ዶላር የመጀመሪያ መቼ በህይወት አይቶ ማታውቀው ወረቀት ገንዘብ ነው እና ዶላር ከሰር ወረ ምንዛሬው ብዙ ነው ምናምን። ግን ሪያሊቲውን ወደኋላ መለስ ብለህ ብታየው በጣም ዲፈረንት ነው። መረዳት አለብን ይሄን ነገር። ምክንያቱም አሜሪካ እኔ አንተን ቢያደርገኝ ማለት ነው ወደ አሜሪካ ሄጄ እንደዚህ አደረግም ብል ማለት ነው የመጀመሪያ ውሳኔ ምን አደረግ መሰለህ? አሜሪካ ሄጄ ነገሮችን ቆጥቤ ሰርቼ ምን ልጀምር የሚለውን ነገር ነው በራሴ ማለት ነው። እኔም እኮ እንደዚያ ነው ሀሳቤ እንዳትለኝ፣ ምክንያቱም ማንም ሰው እንደዚህ አይነት ሀሳብ የለውም እና መረዳት አለብን።